ለአንዳንድ ሰዎች መቼም በቂ አትሆኑም። ብትለፉ ብትጥሩ በተቻላችሁ አቅም ለማፍቀር ብትሞክሩ ማለት ነው በቂ አትሆኑም። የእናንተ ፍቅር በዚህ ጆሮ ገብቶ በዛው ይወጣል። አብዛኞቻችን ከዛ ሰው ጋር ስንሆን የምናገኘው ስሜት ሳይሆን የምናየው ለዛ ሰው ያለን ስሜት ነው የምናየው። እኛ ስለምንወዳቸው ብቻ ከነሱ ጋር ለመቀራረብ እንሞክራለን፣ ኢቭን እየተጎዳንም ለራሱ። እስኪ ከነሱ ጋር ስንሆን የሚሰማት ስሜትስ፣ ከነሱ ጋር ስንቀራረብ የሚሰማን ስሜት፣ ከነሱ ጋር ውለን ቤታችን ስገባ ምን አይነት ስሜት ነው የሚሰማን? የጉዳት ስሜት፣ የመከዳት ወይም የጭንቀት ስሜት ወይስ የደስታ፣ የሙሉነት፣ የፓሽን? ስለዚህ ማየት ያለባችሁ ለሌላ ሰው ያላችሁ ፍቅር ብቻ ሳይሆን ያ ሰው እናንተ እንዴት እንዲሰማችሁ ነው የሚያረጋችሁ። ለአንዳንድ ሰዎች መቼም በቂ አትሆኑም። ብትለፉ ብትጥሩ በተቻላችሁ አቅም ለማፍቀር ብትሞክሩ ማለት ነው በቂ አትሆኑም። የእናንተ ፍቅር በዚህ ጆሮ ገብቶ በዛው ይወጣል። አብዛኞቻችን ከዛ ሰው ጋር ስንሆን የምናገኘው ስሜት ሳይሆን የምናየው ለዛ ሰው ያለን ስሜት ነው የምናየው። እኛ ስለምንወዳቸው ብቻ ከነሱ ጋር ለመቀራረብ እንሞክራለን፣ ኢቭን እየተጎዳንም ለራሱ። እስኪ ከነሱ ጋር ስንሆን የሚሰማት ስሜትስ፣ ከነሱ ጋር ስንቀራረብ የሚሰማን ስሜት፣ ከነሱ ጋር ውለን ቤታችን ስገባ ምን አይነት ስሜት ነው የሚሰማን? የጉዳት ስሜት፣ የመከዳት ወይም የጭንቀት ስሜት ወይስ የደስታ፣ የሙሉነት፣ የፓሽን? ስለዚህ ማየት ያለባችሁ ለሌላ ሰው ያላችሁ ፍቅር ብቻ ሳይሆን ያ ሰው እናንተ እንዴት እንዲሰማችሁ ነው የሚያረጋችሁ።